ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ ፋይት እንደ ፕሮሞሽን ቀላል አይደለም የእናትህን ቁጣ ብትሰማ ይሻል ነበረ የትም ተወለድ አትደብደብ አው A few moments later. አይዞን እንግዲህ ሰይዶዬ የኔ አባት ይሄው ነው እኮ በቃ ቆኛ ነግረናል እኮ መከረናል ዘክረናል ያ ሰውዬ ሰይጣን ነው ዘዲብል ቀላቱን አይታተመ ነው ሰይጣን ነው አይዞን እንግዲህ ሰይዶዬ ይሄው ነው እንግዲህ አበሻ ምንም ማለት አይቻልም ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ ፈርስት ራውንድ ላይ ነው ተጀመረ ገና እንደተጀመረ ማለት ነው እኔ አንድ አይሰነዘረም አይመስለኝም ማን ምንም ነገር እኮ አላደረገም ዝም ብሎ እግሩን አቀፈው መሬት ላይ ጣለው አላየው ላይ ዘለለበት እንዴ የሆነ ማየው የመሰለኝ እኮ ማለት ነው የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ እንዴ ልጥልጥን ያደረገው ላይ ወጥቶ አንቆ ምናምን ነገር ማን ምንድነው ማየው ይሄ በጣም ዲስአፖይንትመንት ነው ማን የጠበቁት እንዴ ሰይዶ ብሎኬት ምናምን ሲመታ ስንት አመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ ገብቷል አይደል ማለት ነው እንደዚህ አትይኝ ፊት ስላስፈራ ምናምን አይደለም ሬቲንግ የምሰጥ እኔ ባየሁት ነው ገብቷል 10 ከ10 በጣም ያበደ ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት ሪዴምፕሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ዘይቱት ሊሳንድሮ ማርቲኔዝ ሳላ ሲያጠው ይሮጡ አሯሯጥ ነው መሰለኝ ታውቃ ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል ሪዴምፕሽን ያስፈልገው ነበር ያሁን ላይ ሰራችሁት ሚም ማለት ነው አሁን ሲያሸነፍም ገብቷችኋል ኤዲት መስራት አለባችሁ ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል ገብቷችኋል በጣም ይመቸው በጣም ኮንግራት ያኒ ይሄን ስሜት አላገኘውም ነገ ጧስነስ አላገኘውም ብላይ ነው የትኑ ስሜት እኔ ጋይስ እኔ እናቴ ትሙት እንደዚህ ተጫዋች አይቻላቅም ጆኒ ትችላለህ በጣም ጆኒ ትችላለህ በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለብህ እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ እኔ ባይናችን ያየነው ነገር ያስፈራል ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነው እንጠብቅ ብሮ እጁን ሊሰብረው እንደዚህ አርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማን ነው አሸንፎታል እና ልክ እንደተጀመረ ጆኒ ጣለው ቀጥታ ማውንት ቀጥታ ባኩን ሰጠ ፍላትን አረገው የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ በእርግጠኝነት ነው የምላችሁ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው እና ያው ሴዶ አምልጧል ሐቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም የመጣው ገባርል ልሻን አሸነፍኩም ተሸነፍኩም ከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበር ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል ባይዘው በእርግጠኝነት ነው የምነግርህ ምክንያቱም ልክ እንደጣለው ማውንት አረገው ጀርባውን ሰጠ ሊነሳ ሲል ፍላትን አረገው ከዛ በኋላ 30 ሰከንድ ነበር ገባርለ ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምን ነገር አልሞከረ
ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበር እጁን ቋላ ማድረግ ማለት ጆኒ ጨካኝ ነህ እውነትም ምለህ አትቀልድም ማለት ነው ኮንግራቹሌሽንስ ስላለው አባቴ ባይዘይ ሙር ለሚያዞር ደግሞ ለመቀለድ አይደለም ሴዶ እንዳሸንፍ ፈልጌ ነበር ደግሞ ለሴዶ ሩት እያርኩ ነበር ስላችሁ ማለት ነው የምሬን ከልቤ ሴዶ እንዳሸንፍ ነበር የፈለኩት እንደማያሸንፍ እኮ አውቃለሁ ጆኒ እንደሚያሸንፍ አውቃለሁ ግን የምርም ሴዶ እንደሄድ ነበር የፈለኩት አትሊስት የሆነ ራውንዶች ቢቀጥሉ ደግሞ አትሊስት የሆነ ፋይት ብናይ በጣም አሪፍ ነበር አንድ እሱን ሁለት ደግሞ ብዙዎቻችሁ ያላስተዋላችሁት ሴዶ አልታነቀም ጆኒ አላነቀውም ኦሮሞ ላይክ የሆነ ሎክ ውስጥ አላስገባውም ሎክ አላደረገውም ደብድቦ ነው ያሸነፈው ዶ ማልሻራር ተደብድቦ ነው የተሸነፈው ታንቆ አይደለም በጁጁትሱ ተይዞ ምናን አይደለም ሰሚት ያደረገው ደግሞ ታፓውት ያደረገው ተደብድቦ ነው ሌላኛው ደግሞ ያስተዋልኩት እጁን ሊሰብረው የነበረ ሰዓት አንዳንዶቻችሁ አይ እጁ መስበር አቅቶታል ምናም እያላችሁ ነበር መስበር አላቃተው እንደሚሰብረው ሲያውቀው እጁን ዲስሎኬት እንደሚያደርገው ደግሞ እጁን እንደሚሰብረው ሲያውቀው ይለቀው ለቀቀው እንደሚሰብረው ሲያውቅ እርግጠኛ ሲሆን እንደሚሰብረው ለቀቀው እንጂ ይችል ነበር እጁን መስበር በደንብ ይችል ነበር it was a w fight ደስ ነበር የሚለው ሁሉም ፋይት ካርዶች በጣም ተመችቶኛል የአብርሃምና የታይሰን ተመችቶኛል ከዛ የቦይካ አለ በጣም ነበር የተመቸኝ የነ ረቢቅ አገሩን ያስጠራበት የሚገርም ፋይት ነበረ ምንም ይሄ ቢጨመርበት ይሄ ቢስተካከል ምናምን ምለው ነገር የለም like it was amazing አሁን መስፋት ነው ያለበት ቦታ ሰፍቶ ሌሎች ተወዳዳሪዎች መተው እንደዚሁ ቲክቶክ ላይ የምናቃቸው like sensation የሆኑ ቢፍ ተፈጥሮ እንዳሁን አይነት ፋይት ነው መመልከት ያለብን ከባለፈው ሁሉ ያሁኑ በጣም ትልቅ ነበረ ከቲኤፍሲ አንድ ቀጥሎ ወርሞ ከሱ ራሱ በተሻለ በጣም በሚገርም ሁኔታ ነበር የፐርፎርም የተደረገው እናንተ የትኛው ፋይት ነበር የተመቻችሁ ለየትኛው ፋይት ወደዳችሁት የትኛውስ ፋይት ቢደገም ትላላችሁ ደግሞ የምርም ጀስቲስ አላገኘም ብላችሁ የምታስቡት ፋይት የትኛው ነው ሐሳባችሁን ኮሜንት ላይ አስቀምጡልኝ ነገ ደግሞ ኢን ዲቴል እያንዳንዱ ፋይት ምንድን ነበር እያንዳንዱ ፋይት ምንድን ነው ያደረገው እንዴት ነበር የነበረው የሚለውን ምን መለከቱናል ማለት ነው ደናደሩ ሴዶ versus ጆኒ within 2 minutes I always ሁሉ ጊዜ ነግሬያችኋለሁ ማለት አልወድም ለብዙ ሰው ተናግሬያለሁ እግሬን ነው ምሰብረህ እያለ ሳይኮ የሰራበት ለጁ ነው ብዬ እንደማይ ነግሬያችሁ ነበር ወደደሉ እያልክ ሙድ ስትይዝብኝ ነበር I told you man I fucking told you ነግሬያችኋለሁ ነገር አይደለም ምንም እኮ አይደለም ስፖርት ነው እወደዋለሁ ከሴዶ ጋር ምንም ችግር የለብኝም ስለ ስፖርቱ ነው ያወራሁት እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁን ሊይዘው ነው በየዘጠና ጊዜ ተናገርኩ ወደ ጥልቁ ለምን እኔን ምን ይባላል ጀማው እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል ማን አንተ ይሄ ውድድር በሞራል አይሆንም በሙቀት አይሆንም ሙቀት ላይ ተመሰረተ ነው በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት አለቀ ጫውተው በቃ ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም ማን ነውር ነው አንተ ለሰብረው ነበር እንዴ ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም ብልቃት ህሊና ራሱ ተሻሽሎ መጥቶ አሸንፏል ገብቷል የማይታረም ነገር የለም ዋናው ተስፋ ለመቁረጥ ነው መወጠር ነው አባኪያ አንቺም እንዳይደብርሽ ነው ምልሽ ለማንኛውም ጀማ ዋናው ነገር ምን መሰላችሁ እንቅልፋችን በቃ እንተኛ ጀማ ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን ደናደሩ ምን ነካን እሱ ፍቃድ ሴዶን አትመነው ብዬክ ነበረ ሴዶ ማለት ይሄ ነው ጋይስ እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይስ በሚገርም ሁኔታ ጆኒ ጁጁትሱ ሴዶን እንግዲህ መሬት ላይ አስቀምጦት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድብ ያብልቶታል ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጁትሱ ተሸንፏል ለማንኛውም በሱ ፍቃድ አማረ እንዴት ነው ሰላም ነው ጠዋት ደብረ ብርሃን እንገናኝ ወዳጄ ይችላል ጆኒ ይችላል ማለት አሁን ነው ጆኒ ድሉን ደግሞታል በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል የጆኒ ደጋፊዎች እንኳን ደስ ያላችሁ የደስደስ እኔን ፎሎ በማድረግ ተቀላቀሉ ንቃተ ህሊና የኢንዶሚ ታይትሉን ለሴዶ ማርሻል አስረክቧል ምንድነው የሴዶ ማርሻል ትንሽ ደቂቃው የገፋ ኢንዶሚ ነው ምንድነው በመብዙዋ
እኔ ማለት ነው እግዚአብሔር ሲያተርፈኝ ከጎን ያለው ልጅ ደውልና ብርህን ተቀበላለኝ ማለት ነው። የበጠነ ያስያዝኩት ልጅ ጋር ደውዬ ደስ ያለህን ውሰድና ብሩን መልስልኝ አልኩት። በሚካኤል ስም ተጀመረ። ጀለስ የፋራ ቦክስ ሊሰነዝር ስል እግሩ ስር ነው ያኛው ጣለ። አልተነሱ። በሚካኤል ይመችሽ። ከፍ ያለው እንዶሚ ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውላ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልን። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ፋይቱ አልቆ ወደ ቤት እየሄድን ነው ማለት ነው። የኔን ግምት ያያችሁ ሰዎች አንድ ምናምን ነው የተሳሳተ። ምንም አልተሳሳተ 100% እርግጠኛ ነበርኩና ለመገመት ከባድ ነው። እግር ኳስ ላይ ጎት ነኝ ግምት ማለት እዚህ ላይ ለመገመት ከባድ አይደለም። ግን ኢትዮጵያ አበሻ ሲባል በስሜት ነው የሚነዳው። ወይ የሚወደው ሰው እንዲያሸንፍለት ወይ የሱ ብሔር ወይ ደግሞ የሱ ሃይማኖት ይፈልጋል እንጂ ዞር ብትል በጣም ቀላል ፋይት ነውና እንደ ቀጣይ ጠንካራ የንቃተና የሮቤል ፋይት ሮቤል በጣም ይችላል። በቃ በጣም እሱ ነው እንደውም ያሳዘነኝ ከተሸነፉት ሌሎች የሚሚዎች ጭራሽ ፌር አይደሉም። ቀጣይ በጣም ፌር የሆነ የሚሚ ፋይት እንጠብቃለን። ቦክሶቹም ረቢቅ አስደስተናል። ነገ ደግሞ ሌላ ሪቪው የእያንዳንዱን ከነሰው ከነመጣው ሰው ምናምን ሪቪው ነው የምንሰራው። የመቻችሁ ደህና ደሩ ይላል 9 ሰዓት ሌሊት ሰዎች። የሴዶና የጆኒ ጨዋታ አልቋል። ጆኒ አሸንፏል። በመጨረሻም ጆኒ አንደኛ ጆኒ አሸንፏል። አረደው እጁ ሊሰብረው ነበር። አንተ እግዚአብሔርን እጁን ሊሰብረው ነበር። ብቻ ሰዎች በመጨረሻም የጆኒና የሴዶ ጨዋታ ከራውንድ 1 ሳያልፍ ጆኒ አሸንፏል። በቀሉ ማናት ግን እጁ ሊሰበር ነበር። በቀሉ ቀንሽ ደረሰ። በቀሉ ግን ቀኑ የደረሰው የሴዶ ነው ማለት ይሄው አየነው እኮ እሱ ነበር ጓዞ ፎርቱ ማለት ነው። ስለሽ ምንም ለውጥ አይፈጥርም። ሁናም ልጧል እጁ ሊሰበር ነበር። ቢያንስ የሚበላው ምግብ ነሽ ቢያንስ ይኖ ሳምቲንግ ቆጮ ጠቅሞታል። እሺ ክትፎ ጠቅሞታል። ያስደመመኝ ፋይት ረቢቅ የረቢቅ ቀኝ እጁ ይባረክ ቀኙ አደነዘዘው ከዛ በግራ ነው አይ ቲንክ ካረሱት እንደዛ ነው ጨረሰው። ምን በቃ ለማንም ፋታ አይሰጥም። አላጫውት አልካቸው እኮ ምን ይሻላል? ቻው ያራዳልስ በዚህ ቀጥይበት አስጨንቂ
አስጨነቀን እኮ እኔ በደንብ አስጨንቂ ክብር ይገባሃል በእውነት ይመቸ ሌላ ከተለበት ሌላ አብርሃምና ፋይት ያ አብርሃምና ታይሰን ፎሪዝ ማን አንተ 20 ዓመት ነው ሪሊ 20 ዓመት ነው እኔ አንተ ይለያል በእውነት ፎሪዝ ኤጅ በጣም ፖቴንሻል አለ ገና ብዙ ከፍታ ገና ኦሎምፒክ ምንም ጥያቄ የለውም ትልቅ ቦታ ነው የምንጠብቅህ በእውነት ምንም ጥያቄ የለውም ማለት እንደምታወራው ነው በቃ እኔም በጣም ለዛ ለአብርሃም ቋጥሬ ነበር አላሽም ማውራት ስለማይችል ግን አብርሃም ምንም ጥያቄ የለውም አሸንፏል ልምድም ዘጭ ነው ይመች አይደል ታይሰኗ ግን ቀጥይበት እንትን እንዳቲ ምንም አልታረ